ሰላም ጤና ይስጥልኝ። ይህ መንበር ቲዩብ ነው። የዕለቱን መረጃዎች ከዚህ ቀጥሎ እናሰማለን። የሳፋሪኮም እና የኢትዮ ቴሌኮም ውዝግብ እንዴት ሊፈታ ይችላል? ኤምፔሳ ኢትዮጵያ በቅርብ ያስተዋወቀው ኤምፔሳ ለሁሉም የተሰኘው መተግበሪያ የኢትዮ ቴሌኮም ኔትወርክ ሲም ካርድ 09 ተጠቃሚዎች እንዳይገለገሉበት ተከልክሏል የሚል ቅሬታ አቅርቧል። መተግበሪያው በብሔራዊ ባንክና በኢንሳ ፈቃድ የተሰጠው ቢሆንም የ09 ቁጥር ተጠቃሚዎች አገልግሎቱን እንዳያገኙ እገዳ ተጥሎባቸዋል ብሏል። በጉዳዩ ዙሪያ የኢኮኖሚ ባለሙያዎችን አነጋግሮ ይህ በአጠቃላይ ምን ያሳያል፣ ምንስ መደረግ አለበት የሚለውን ዳሷል። 09 ለምን 07ን አገደ? ኢትዮ ቴሌኮም የኤምፔሳ ለሁሉም መተግበሪያን ያገደበትን ምክንያት ያብራራበት ይፋዊ መግለጫ እስካሁን አላወጣም። ሆኖም ያነጋገርናቸው የኢኮኖሚ ባለሙያዎች የተለያዩ ምክንያቶች ሊኖሩ እንደሚችሉ ጠቅሰዋል። የኢኮኖሚ ባለሙያው ዶክተር አብዱል መናን መሐመድ ውሳኔው ውድድርን ለመግታት የሚደረግ ሙከራ ሊሆን እንደሚችል ይገልጻሉ። ቴሌብር በተጀመረበት ወቅት ሌሎች ተቋማት ለ1 ዓመት በፖሊሲ ታግደው ነበር። አሁን ውድድር ሲመጣ ገበያ ይወሰድብኛል በሚል ስጋት እንቅፋት መፍጠር ለደንበኛው ፍትሐዊ አይደለም ይላሉ። በተቃራኒው የቢዝነስና ኢንቨስትመንት አማካሪው አቶ ከፈለኝ ኃይሉ ግን እገዳው የደንበኞችን ደህንነት ከመጠበቅ ጋር ሊያያዝ እንደሚችልም ይሞግታሉ። አፕሊኬሽኑ በቴሌ ኔትወርክ ላይ ሲጫን የደንበኞችን መረጃ አክሰስ ሊጠይቅ ስለሚችል ተቋሙ ከዳታ ጥበቃና ከፋይናንስ ተገዥነት ጋር ያለውን ነገር የመመርመር ኃላፊነት ሊኖርበት ይችላልም ብለዋል። ዶክተር አብዱል መናን መሐመድ ይህ ውሳኔ ለደንበኛውም ፍትሐዊ አይደለም፣ እኔ እንደ ደንበኝነቴ የፈለግኩትን አፕ እንዳልጠቀም ለምን ያግደኛል? ይሄ ማለት የእከሌን ባንክ አፕ መጠቀም ትችላለህ፣ የዚህን ደግሞ አትችልም እንደማለት ነው ሲሉ ሐሳባቸውን ያስረዳሉ። አቶ ከፈለኝ በአንጻሩ እገዳው የቴሌብርን መወዳደር አቅም ይፈታተንብኛል ብሎ ሳይሆን የሚከለክለው ኔትወርክ አቅራቢ እስከሆነ ድረስ በሌሎች ድርጅቶች የቀረቡትን አፕሊኬሽኖች ከሕግና ደንብ ተገዥነት ጋር ያለውን ነገር መመርመር ያስፈልገው ይሆናል። ተወዳዳሪነትንም ከመገደብ አንጻር ሊሆን እንደማይችል ግን ተስፋ አድርጋለሁ ሲሉ አብራርተዋል። እገዳው ኤምፔሳ ላይ ምን ተጽዕኖ አለው የሚለውን ሲያብራሩ ዶክተር አብዱል መናን እገዳው ኤምፔሳ ሰፊው የኢትዮ ቴሌኮም ደንበኛ ዘንድ እንዳይደርስ እንቅፋት እንደሚሆንበት ጠቅሰው ይህ አሰራር ለውጭ ተቋማት ጥሩ አይደለም፣ ባንክ ሴክተር ውስጥ ብንገባ እንቅፋት ይገጥመናል የሚል ስጋት እንዲሰማቸው ያደርጋል ሲሉ ስጋታቸውን ገልጸዋል። አቶ ከፈለኝም ይህንን ስጋት ይጋራሉ። ኢትዮጵያ ለውጭ ኢንቨስትመንት በሯን እየከፈተች ባለችበት በዚህ ሰዓት ኤምፔሳ እያደረገው ባለው ነገር ኢትዮጵያ የውጭ ኢንቨስትመንት ለመሳብ እያደረገች ያለችውን ጥረት እየተፈተሸ ነው ወይም ሙከራ ላይ ነው ብሎ መውሰድ ይቻላል ሲሉ ይገልጻሉ። አክለውም ባንኮችም ሆኑ ሌሎች ኢንቨስተሮች ይሄ ተወዳዳሪነትን የሚገድብ ነገር አለ ብለው ካሰቡ በኢንቨስትመንት መተማመን ላይ ጥያቄን ያጭራል ሲሉ ተናግረዋል። የ09 እና 07ን ውዝግብ ማን ይፍታው? አቶ ከፈለኝ ኃይሉ በትብብር መስራት ላይ በማተኮር ጉዳዩ አንዱ አንዱን የመዋጥ ጉዳይ መሆን የለበትም፣ ሁለቱም አብረው ሊያድጉ ይችላሉ። የኮሚኒኬሽን ባለስልጣንና ብሔራዊ ባንክ የመጫወቻ ሜዳው የተደላደለ እንዲሆን ማስቻል አለባቸውም ብለዋል። ዶክተር አብዱል መናንም በበኩላቸው ኃላፊነቱን ለተቆጣጣሪዎች ይሰጣሉ። ቴሌ ሲም ካርዱን እንዳይሰራ ስላደረገ የኮሚኒኬሽን ባለስልጣን ነው መፍትሄ መስጠት ያለበት፣ የክፍያ ስርዓቱን ደግሞ ብሔራዊ ባንክ ይመለከተዋል። ሁለቱም ተቋማት ቶሎ ተነጋግረው መፍትሄ መስጠት ያስፈልጋልም ሲሉ አሳስበዋል። የኢትዮጵያ ንግድ ባንክ ለኢትዮጵያ አየር መንገድ ግሩፕ ሰራተኞች መኖሪያ ቤት ግንባታ የሚሆን 27.8 ቢሊዮን ብር ብድር ሊያቀርብ ነው። ብድሩን ለማቅረብ የሚያስችለው ስምምነት ታህሳስ 14 2018 በኢትዮጵያ ንግድ ባንክ ዋና መስሪያ ቤት የተፈጸመ ሲሆን የኢትዮጵያ ንግድ ባንክ ፕሬዝዳንት ተወካይና የኮርፖሬት አገልግሎቶች ኤክስኪዩቲቭ ምክትል ፕሬዝዳንት አቶ ኤፍሬም መኩሪያ እና የኢትዮጵያ
አየር መንገድ ግሩፕ ዋና ስራ አስፈጻሚ አቶ መስፍን ጣሰው ስምምነቱን ፈርመዋል። አቶ ኤፍሬም መኩሪያ በስምምነት ስነ ስርዓቱ ወቅት ባደረጉት ንግግር የኢትዮጵያ ንግድ ባንክ የሁሉንም ህብረተሰብ ፍላጎት ማሟላት በሚያስችል መልኩ የብድር አገልግሎትን በማሳደግ ላይ ይገኛል ብለዋል። በሁለቱ የሀገራችን ኢኮኖሚ አንቀሳቃሽ ተቋማት መካከል የተደረገው ስምምነት ታሪካዊ መሆኑን ያነሱት አቶ ኤፍሬም በስምምነቱ መሰረት ባንካችን ለኢትዮጵያ አየር መንገድ ግሩፕ ሰራተኞች ቤት መስሪያ የሚሆን የ27.8 ቢሊዮን ብር ብድር እንደሚያቀርብም ተናግረዋል። የኢትዮጵያ አየር መንገድ ግሩፕ የሁልጊዜ አጋር የሆነውን የኢትዮጵያ ንግድ ባንክን በመምረጡ ምስጋናቸውን ያቀረቡት አቶ ኤፍሬም ይህ የብድር ስምምነት እንዲሳካ ያላሰለሰ ጥረት ላደረጉ የኢትዮጵያ ንግድ ባንክ ፕሬዝዳንት አቶ አቤ ሳኖም ምስጋና አቅርበዋል። የኢትዮጵያ አየር መንገድ ግሩፕ ዋና ስራ አስፈጻሚ አቶ መስፍን ጣሰው በበኩላቸው አየር መንገዱ የሰራተኞችን ችግር ለመፍታት ለ5000 ሰራተኞች መኖሪያ ቤት ግንባታ ወጪን ለመሸፈን አጋር ከሆነው ንግድ ባንክ ጋር ለመስራት በተደረገ ስምምነት በመላው የአየር መንገዱ ሰራተኞች፣ በማኔጅመንቱ አባላት እንዲሁም በሰራተኞች ማህበሩ ስም ምስጋናቸውንም አቅርበዋል። በአዲስ አበባ ከሌብነት ጋር በተያያዘ በ179 አመራሮች ላይ እርምጃ መወሰዱ ተገለጸ። የአዲስ አበባ ገቢዎች ቢሮ ባለፉት 5 ወራት ውስጥ ለግብር ከፋዮች ተገቢውን አገልግሎት ባለመስጠትና ኃላፊነታቸውን በአግባቡ ባልተወጡ 179 አመራሮችና ባለሙያዎች ላይ ጠንካራ የዲሲፕሊን እርምጃ መወሰዱ ተገልጿል። ቢሮው ታህሳስ 11 ቀን 2018 ዓ.ም ባካሄደው የእቅድ አፈጻጸም ግምገማ ላይ እንደተመለከተው እርምጃው የተወሰደው ከአገልግሎት አሰጣጥ፣ ከስነ ምግባር ጉድለት እንዲሁም ከሌብነትና ብልሹ አሰራር ጋር በተያያዘ መሆኑን ካፒታል ዘግቧል። በወቅቱም የቢሮ የሞደርናይዜሽን ዘርፍ ምክትል ኃላፊ አቶ መሐመድ አብዱራህማን እንደገለጹት ከዋና መስሪያ ቤት ጀምሮ በሁሉም ቅርንጫፎችና ወረዳዎች በሰርቪላንስ ካሜራ በምስለ ተገልጋይና በእቅድ አፈጻጸም ጥብቅ ክትትል ሲደረግ ቆይቷል። በዚህም መሰረት ኃላፊነታቸውን በአግባቡ ባልተወጡ 20 አመራሮችና 159 ፈጻሚዎች ላይ እርምጃው ተወስዷል ሲል ተዘግቧል። ድንገት በተከሰተ በሽታ ከ47 በላይ ከብቶች ሞተውብናል ሲሉ የበና ጸማይ ወረዳ አስተዳዳሪ ገለጹ። ከብቶቹ አረፋ እየደፈቁ የሚሞቱ ሲሆን አረፋው ላይ የሚያርፉ ዝንቦችም ወዲያውኑ ይሞታሉ ሲሉም ተናግረዋል። በደቡብ ኢትዮጵያ ክልል ደቡብ ኦሞ ዞን በና ጸማይ ወረዳ ድንገት በተከሰተ የእንስሳት በሽታ እስካሁን 47 ከብቶች መሞታቸውን የወረዳው ዋና አስተዳዳሪ አቶ ዮሐንስ ጋርሾ ተናግረዋል። ትናንት ማምሻውን በወረዳው ጎልዲያ ቀበሌ በአንድ አካባቢ የተሰማሩ የ6 አርብቶ አደሮች የቤት እንስሳት ከመስክ ወደ ቤት በሚመለሱበት ወቅት አንድ በሬ በአፍና በአፍንጫው አረፋ ደፍቆ ወዲያው መሞቱና በአንድ ምሽት ሌሎች 42 ከብቶች ዛሬ ደግሞ 4 በድምሩ 47 ከብቶች መሞታቸውን አስረድተዋል። የበሽታውን ትክክለኛ ምንነት እስካሁን መለየት እንዳልተቻለ የገለጹት ዋና አስተዳዳሪው ከሞቱት ከብቶች ናሙና ተወስዶ ለምርምር ጂንካ ወደሚገኝ የምርምር ማዕከል መላኩንም አስታውቀዋል። ዝንቦች በሞቱት ከብቶች አረፋ ላይ ሲያርፉ መርዝ ላይ የተቀመጡ ይመስል ወዲያውኑ ይሞታሉ ያሉት ዋና አስተዳዳሪው አቶ ዮሐንስ ከሞቱ ከብቶች ጋር ንክኪ የነበራቸው ከብቶች ከሌሎች ጋር እንዳይቀላቀሉ እየተደረገ መሆኑንና ከዞኑና ከክልሉ ባለድርሻ አካላት ጋር ችግሩን የመቆጣጠር ሥራ እየተሰራ ስለመሆኑም ገልጸዋል። የዕለቱ መረጃዎች እነዚህን ይመስላሉ። በሌላ መረጃ እስክንገናኝ ድረስ በሰላም ቆዩ።